ሰላም ጤና ይስጥልኝ እንዴት ሰነበታችሁ? እንግዲህ የገብርኤልን መገበሪያ ያበላ ያስለፈልፈዋል አሉ። እንግዲህ መንግስት በኦርቶዶክስ እምነት ተከታዮች እልቂትና ሞት መፈናቀል እና እንዲሁም የቤተክርስቲያንና ገዳማት መቃጠል እጁ አለበት የለበትም? ይሄንን እንግዲህ እናንተ ፍርዱን ለእናንተ ተዋለ። አንደኛ በ2015 ጥር ወር በራሱ ጊዜና በራሱ ፍላጎት ከሲኖዶሱ ዕውቅናና ከቀኖናው ውጪ በሆነ መንገድ ጳጳሳትን መርጦ መልምሎ ለየዞኑ በላከ ጊዜ በፖሊስና በመከላከያ አጅቦ በዚያ ምክንያት በተነሳ ግጭት ብዙ ምዕመናን ለስራትና ለሞት ተዳርገዋል። ይሄ እንግዲህ የማን ችግር ነው? ራሳችሁ ፍረዱ። ሁለተኛ በሲኖዶሱ ጣልቃ በመግባት የራሱን ሰው በስልጣን ላይ በማስቀመጥ እንደ አባ ሳውሮስ ያሉትን ኦርቶዶክሳውያን ሲታረዱ ሲያልቁ ድምጽ ያለ መሆናቸው እንግዲህ ይሄንንም ለናንተ ተዋለሁ። ቢያንስ እንደ ሰውኛ ለሚሞቱ ሰዎች ለሚታረዱ ሰዎች አይናችን ጆሮአችን እየሰማ አይናችን እያየ ዝም ማለታችን በጣም ያሳዝናል። ሌላው በሰኔ ወር 2018 ከእምነት አባቶች ጋር በተደረገ ውይይት 326 መግለጫ አውጥታቸዋል ብሎ እነዚህን 326 መግለጫዎች ካታጎራይዝድ አድርጓቸው ግማሹ ዘረኝነትን የሚያስፋፋ፣ ሌላው አሸባሪነትን፣ ሌላው ጥላቻና ጦረኝነትን የሚያስፋፋ ነው። ኦርቶዶክስ ሃይማኖት እንኳን ጦር ልታውጅ የታወጀባትን ጦር እንኳን ማስወገድ መከላከል አልቻለች፣ ማስቆም አልቻለች። እንዴት አድርጋ ነው ጦር የምታውጀው? የቱጋ ነው? ምን ተብሎ ነው ጦር የሚታወጀው? የኦርቶዶክስ ሃይማኖት ጦር አታውጅም። ሰላም ነው የምታውጀው። ፍቅር ነው፣ አንድነት ነው፣ መስማማት ነው፣ አብሮ መኖር ነው የምታውጀው። የምትሰብከው ይሄንን ነው። አለበለዚያ ጠጋ ብላችሁ አዳምጡ፣ ተከታተሉ፣ ሰላይ አድርጉ። ካስፈልጋችሁ የትም ቦታ በሀገር ውስጥም ከሀገር ውጪ ኦርቶዶክስ ሃይማኖት ጦረኝነትን አትቀሰቅስም። ይህም ነው ለግድያና ለእልቂት ያበቃ። ቀኝህን ሲመታ ግራን ስጠው በሚል እሳቤ ማለት። ሌላው አትግደሉን፣ መንግስት ጥበቃና ከለላ ያድርግልን፣ ወንጀለኛው ለህግ ይቅረብ ብለው ያሉ ሰዎች ወደ እስር ቤት ተወርውረው ወደ ጨለማ ቤት ተጥለዋል። ምን ባጠፉ ነው? አንሙት ባሉ እንገላቸዋለን፣ እንጨፈጭፋለን፣ ኦርቶዶክስ ሃይማኖትን እናጠፋለን፣ ጂሃድ እናውጅባቸዋለን ብለው በሚዲያና በአደባባይ ወጥቶ የሚናገሩት ምን ተደረጉ? እነሱ ፍቃድ አላቸው ማለት ነው? ላይሰንስድ ናቸው ማለት ነው? ለነሱ የመግደል መብት ሲሰጣቸው ለኦርቶዶክሳውያን ደግሞ ላለመገደል ጥያቄ ማቅረብ ያሳስራል፣ በጣም ያሳዝናል። የት እንዳለን ምን ላይ እንዳለን ቆም ብለን ማየት አለብን። ሁላችንም ዘር አለን፣ ልጆች አሉን፣ ወገን አለን። የራሳችን ቢሆን ብለን ማሰብ መቻል አለብን። ሌላው እነሱ ገዳዮች በሰላም እየኖሩ አትግደሉን የሚሉት ደግሞ ያሉት ደግሞ እስር ቤት መግባታቸው በእውነት ከስብና ከህሊና ውጪ ነው። እኔ ማሰብ ከሚችል እንደገና ለኦርቶዶክስ ሃይማኖት ቤት ሰተናል፣ መሬት ሰተናል፣ በዚህ ቦታ አስፈቅደናል፣ እስከ ግብጽ ሄደናል። ማንም መንግስት እኮ ኃላፊነቱን መወጣት አለበት ባለበት ጊዜ። ሌላውም ተወጥቶ ነው ያለፈው። ደግሞ ራስን ማነጻጸር የሚቻለው ካለፈው መንግስት ጋር አይደለም፣ ካለው ከዘመኑ ዘመናዊ ከሆኑ ዲሞክራቲክ ከሆኑ አገሮችና መንግስታት ጋር ነው ራስን ማነጻጸርና ማወዳደር ያለው። ደግሞ ስራ ይመስክር እንጂ ሰው ይመስክርልህ እንጂ ራስህ አይደለም ለራስህ ዊትነስ የምትሆነው።
ሰውን በማስፈራራት በማሸማቀቅ በጦር መሳሪያ ብዛት በመከላከያ በመመካት በምንም ተአምር ሰውን ማስተዳደር መግዛት አይቻልም። ሰውን መግዛትና ማስተዳደር የሚቻለው በእውነትና በእግዚአብሔር መንገድ ተመርቶ ሰው ልቦና ውስጥ ሰው ልብ ውስጥ ማደር መስፈር ሲችል ብቻ፣ የሰው ልብ መግዛት ሲችል ብቻ። አለበለዚያ በልህና በተጽዕኖ በጦር መሳሪያ አስፈራርቶ መግዛትና ማኖር አይቻልም። ሌሎች ንጹሃን ሙስሊሞች ወንድሞች እህቶች እስላም ከክርስቲያን ተጋብቶ ባለበት ሀገር እንደዚህ አይነት ነገር ሲፈጸም ወጣችሁ ከኦርቶዶክሳውያን ጋር አንድ ሆናችሁ አውግዙ። ይሄ ለማንም አይበጅም፣ ለማንም አይመችም። ስለዚህ የተወሰኑ ግለሰቦችና የተወሰኑ ግሩፖች ሴራ ስለሆነ ይሄን ሴራ ማክሸፍ አለባችሁ። የሞቱትን ነፍስ ይማርልን፣ ያሉትን እግዚአብሔር ይታደጋቸው። እባካችሁ ኮፒ ሊንክ እያረጋችሁ ለሁሉ እንዲዳረስ አድርጉ። እናንተም ራሳችሁን ጠብቁ፣ ተደራጁ፣ አንድ ሁኑ። በቃ ኢነፍስ ኢነፍ። ደህና ሁኑ።